ሰላም አለይኩም እንዴት ናችሁ ቤተሰቦቼ? ሌይላ ነኝ። ተመልሼ መጥቻለሁ ወደ ዩቲዩብ። ሁለተኛ ነገር ደግሞ የመጣሁበት አላማ አለኝ። ስለ ወርቅ ብዙ ላስተምራችሁ ስለምፈልግ ቲክቶክ ላይ ቁጭ ሳረግ ቶሎ ይሄዳል ምናምን ቫይራል ይሆናል፣ የሆነ ጊዜ ላይ ይጠፋል። ዩቲዩብን መርጫለሁ ለወርቅ አስተምሮት፣ ምክንያቱም ሁልጊዜ ቁጭ እንድል ሁልጊዜ ተጠቃሚ እንድትሆኑበት ስለምፈልግ ማለት ነው። ሁለተኛው ነገር ደግሞ ወደዚህ ያመጣኝ ቻትጂፒቲ ነው። ኦኬ ቻትጂፒቲ አይዲያ መጥቶልኝ ነው። ምንድነው ብዙዎቻችሁ ኦንላይን ላይ የወርቅ ዋጋ ስንጠይቅ አይነገረንም ማለት የወርቅ ዋጋ ይነገራል፣ ግን ሜኪንግ ቻርጅ እና ታክስ በተለይ ሜኪንግ ስለ ሜኪንግ ቻርጅ ይደብቁናል እና ስንት ነው ስንል በግልጽ አይነግሩንም የምትሉት ነገር አለ። ሶ ሜኪንግ ቻርጅ ማንንም መጠየቅ አያስፈልጋችሁም። ቻትጂፒቲ እንዴት አድርጋችሁ መጠየቅ እንዳለባችሁ እነግራችኋለሁ። ሜኪንግ ቻርጅ መጠየቅ ማለት ስንት እያተረፍክብኝ ነው ብሎ እንደመጠየቅ ነው። የምትገዙትን ሰው ከወርቁና ከታክሱ ለወርቁ መስሪያ ስንት እያተረፍክ ነው ወይ ደግሞ ስንት እየከፈልኩ ነው ብሎ መጠየቅ ነው። ያ ደግሞ ለአንድ ገዢ ጠቃሚ ጥያቄ ነው፣ ዋነኛም ጥያቄ ነው። ምክንያቱም ከወርቁና ከታክሱ ውጪ ክፍያ ነው። ወርቁም አይደለም ሜኪንግ ቻርጅ የሚከፈለው፣ ለታክሱም አይደለም። ወርቁ ለወጣበት ዲዛይን ነው። ለዛ ዲዛይን የምከፍለው ስንት ብሎ መጠየቅ ነው። ያ ባለሱቅ ደግሞ ባለሱቅ ከሆነ ይመለስላችኋል። ብዙ ጊዜ ግን የማይመለስላችሁ አትራፊ እንደምላችሁ ተጠግተው ግን ደግሞ ቀጥላለሁ። ሳልም እየበጠበጠ ነው ፊልም እያየ እና ተጥገኛ ሆነው ምክንያቱም ምናልባት ስንት እያተረፉባችሁ እንዳለ እንድታውቁ ካልተፈለገ ዝም ሊላችሁ ይችላሉ። ግልጽ ነው። ግን በማንኛውም አይነት ባሉ ሱቅ ከሆነ ይነግራችኋል። እና የሱቅ ደግሞ ትክክለኛ ተቀጣሪ ከሆነ ይነግራችኋል። ለምን ፌር የሆነ ዋጋ ስለሚሰጥ። ሁለተኛው ነገር ምንድነው ኦንላይን ላይ ነው ይሄ ነገር የሚያጋጥማችሁ እንጂ በአካል ስትሄዱ ማንንም ሰው ይነግራችኋል። ኦንላይን ላይ ከሆነ ግን እንደምትሉት አይነት ሊያጋጥማችሁ ይችላል። አለመናገር፣ ግልጽ አለማድረግ። ኦኬ ለማንኛውም ግን እናንተ ከማንም ሜኪንግ ቻርጅ خلاص በቃ እንዳልወስድብህ ማንንም ሜኪንግ ቻርጅ መጠየቅ ስንት ነው ሳትሉ ተነገረን አልተነገረን ስትሉ የቀኑ የወርቅ የቀኑ ዋጋ ራሱ ቻትጂፒቲ ያወጣላችኋል። ኦኬ ለማንኛውም እንዴት አድርጋችሁ እንደምትጽፋችሁ ቻትጂፒቲ እንደምትጠይቁ ላሳያችሁ፣ ጠብቁኝ።